ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላም ናችሁ? ዶክተር አሸናፊ ነኝ። ዛሬ ትንሽ ዲስከስ የምናደርገው ስለ ቆሽት ኢንፌክሽን አንዳንድ ነገር መከላከል ስለምንችል ስለሱ አንዳንድ ነገር ትንሽ እናወራለን። ቆሽት የሚገኘው የሰውነታችን በግራ በኩል በላይኛው ሰውነታችን ክፍል ላይ ነው የሚገኘው። እንደዛውም ደግሞ ጨጓራ ፊት ለፊት ሆኖ እሱን ሸፍኖ የሚገኝ ከኋላ ደግሞ ይህ የጀርባ አጥንታችን እና የተለያየ አይነት ስትራክቸሮች ይኖራሉ። እንግዲህ ብዙ አይነት ጥቅም ነው ያላት። አንደኛ ጥቅሟ የበላነውን ምግብ ዳይጀስት እንዲሆንልን ኢንዛይሞችን የምታመርት እሷ ናት። በብዛት ከ80% የሚሆነው ዳይጀሽን ወይ ደግሞ የበላነውን ምግብ እንዲፈጭ የሚያደርግ የምታመርትልን እሷ ናት። ከዛ በተረፈ ደግሞ ዋናውና ትልቁ ፋንክሽኗ ኢንሱሊንና ግሉካጎን የሚባሉ ሆርሞን በማመንጨት በብዙ አይነት ነገር ቆሽታችን ሊጎዳ ይችላል። መጀመሪያ ላይ ያለው ጎልስቶን የሚባለው የሐሞት ከረጢት ድንጋይ ነው። የሐሞት ከረጢት ቱቦ ውስጥ በመሄድ እንግዲህ እሷ የምታመርተውን ሆርሞኖችን ወይም ደግሞ ጁስ የሚባሉ ነገሮች ወደ አንጀታችን መጥቶ ስራውን እንዳይሰራ ድንጋዩ ሊዘጋ ይችላል ማለት ነው። እንግዲህ አንዱ ይሄ ነው። ሌላኛው ደግሞ ለብዙ ጊዜ አልኮል መጠጣት ይህንን ነገር ሊያመጣ ይችላል። እንደዛውም ደግሞ ሌሎች የሰውነታችን ካልሲየም ሲቀንስ እና ኮሌስትሮል ሲበዛ ይህን ነገር ሊያመጣ ይችላል። አንዳንድ ቫይራል ኢንፌክሽኖች እንደዛውም ደግሞ አንዳንድ መድኃኒቶች ይህን ነገር ሊያመጣ ይችላል ማለት ነው። ሌላኛው ደግሞ ትራውማ ነው። ወይም ደግሞ ሰውነታችን በተለያየ አይነት ሚንስ እሷ የምትገኝበት ቦታ ላይ ስፔሻሊ አደጋ ከደረሰ በፊት ለፊት መውደቅ ሊሆን ይችላል። ወይም ደግሞ በተለያየ አይነት ነገር ሲመታ ሰው እዛ አካባቢ ከኋላ ያለው አጥንት ወይ ደግሞ የጀርባ አጥንት ስለሆነ እዛ ላይ ኮምፕረስ ፕሬዠር በመፍጠር ይህን ነገር ሊያመጣ ይችላል ማለት ነው። እንግዲህ ብዙ አይነት ምልክቶች ይኖራሉ። ይህን ነገር አንድ ሰው የጣፊያ ኢንፌክሽን ወይም ደግሞ ጣፊያው ከተነካ ብዙ አይነት ምልክቶች ይኖራሉ። አንደኛ ከፍተኛ የሆነ የሆድ ህመም ይኖራል። የሆድ ህመሙ አንዳንዴ ወደ ጀርባ የመዞር አይነት ስሜት፣ እንደዛውም ደግሞ ፊት ለፊት ወይ ደግሞ እንደዚህ ጎንበስ ሲል ፊት ለፊት ሊቀንስለት ይችላል። እንደዚህ አይነት ህመም ካለ የሱ አይነት ምልክት ነው። ሌላኛው ደግሞ ትኩሳት ሊኖር ይችላል። እንደዛውም ደግሞ ማቅለሽለሽ፣ ትውከት ሊኖር ይችላል። እንዲህ አይነት ምልክቶች ይኖራሉ። እንግዲህ ያው እንዲህ አይነት ምልክት ካለ ቅርብ ያለው ሐኪም ቤት በመሄድ ቼክ ማድረግ ይቻላል። አንዳንዴ በላብራቶሪ እንደዛውም ደግሞ ኮምፒውተር እና ሲቲ የሚባለው ነገር በመጠቀም ይህን ነገር ማወቅ እንችላለን። ለመከላከል ደግሞ አንደኛ አልኮል ማቆም ነው። ስፔሻሊ ወንዶች ላይ ሊያመጣ የሚችለው ይሄ አልኮል ነው። ሴቶች ላይ ደግሞ የሐሞት ከረጢት ድንጋይ ነው። ብዙ ጊዜ እነሱ ጋር ሊፈጠር ስለሚችል እሱ ሊሆን ይችላል። አልኮል በመቀነስ እንደዛውም ደግሞ ድንጋዩ ካለ ድንጋዩን ኦፕሬሽን በመሰራት ይሄን ነገር መከላከል ይቻላል። እንደዛውም ደግሞ መድኃኒት በስነስርዓት መውሰድ እንዲህ አይነት ትራውማ ወይም ደግሞ አደጋውን በመቀነስ ይህን ነገር በተቻለ መጠን መቀነስ ይቻላል። ይህንን ቻናል ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ፣ ለሌሎችም ሼር አድርጉ።